ይህ አዲስ ሆምስ ነው። ወቅታዊ መረጃዎችን ለእናንተ በማድረስ እንታወቃለን። ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። ይመቻችሁ። ኪነጥበብ ንጉስ በሚል የምትጠራውን ድምፃዊ ቴዎድሮስ ካሳሁንን ቴዲ አፍሮን አዲስ አልበሙን ለረዥም ጊዜ የዘገየበትን ምክንያት የግል ማንነቱን የሚገልጽ ምስክር ሰጠች። ቴዲ አፍሮ ሌሎች ድምፃውያን ስራቸውን ሲያወጡ የገበያ መደራረብ እንዳይፈጠርና የእነሱ ስራ እንዳይጎዳ በማሰብ የራሱን አልበም ወደ ኋላ ሲያቆይ እንደነበረ ገልጻለች። ድምፃዊት ቬሮኒካ አዳነ በማህበራዊ ገጿ ባሰፈረችው መረጃ ቴዲ አፍሮን በእውቀት ዝናን በመቆጣጠር ለህዝብ በመቆምና ታሪክ በማወቅ ወደር የማይገኝለት ስትል ጨምራ ገልጸዋለች። ድምፃዊቷ ካሰፈረቻቸው ዋና ዋና ነጥቦች መካከል የቴዲ አፍሮ አዲስ አልበም ዝግጅት ከ2 ዓመታት በፊት ተጠናቆ ሊወጣ ይችል እንደነበር ጠቁማለች። ይሁን እንጂ በተከታታይ ሌሎች ወጣትና አንጋፋ ድምፃውያን አልበማቸው ሲያወጡ እነርሱ ላይ ደርቤ ስራቸው እንዳይበላሽ በሚል ቅንነትና ሌሎችን የማክበር ስሜት ራሱን ወደ ኋላ ማድረጉን ገልጻለች። በተጨማሪም ድምፃዊቷ ስለ ቴዲ አፍሮ መንፈሳዊ ጥንካሬ ስትመሰክር ፈጣሪውን የሚያከብር በጸሎት የሚተጋ ሰው ነው ስትልም ጨምራ ገልጻለች። የጥበብ መክበር በተግባር ካለፉት ውስጥ አንደኛውና ዋነኛው ነው ስትልም የገለጸችው ቬሮኒካ አሁን የእሱ ሰዓት መሆኑን በመልካም ምኞት ገልጻለች። እንደዚህ አይነት መሰል ወቅታዊ መረጃዎች እንዲደርሳችሁ የደወል ምልክቱን ተጫኑ። መልካም ምሽት።